አሪፍ ቤት፣ አሪፍ መኪና መንዳት፣ እንደዚሁም ደግሞ ለግዠሪ ላይፍ መኖር እንፈልጋለን። ነገር ግን ያለንበት አቅጣጫ ወይ ደግሞ እየሄድን ያለነው መንገድ ያን የምንፈልገውን ላይፍ እንድንኖር ያስችለናል ያላስብ። ብዙዎቻችሁ ለምሳሌ ትሬዲንግ በ3 ዓመት ተምራችሁ ወይ ደግሞ አክቹሊ ትሬዲንግ 3 ወር ሊሆን ይችላል፣ 5 ወር ሊሆን ይችላል። ከዛ በኋላ ተምራችሁ ወደ ትሬዲንግ ኢንዱስትሪ ለመምጣት የሚያስፈልጋችሁ አክቹሊ ያው ካፒታል ነው። ግን ከዜሮ መጀመር እንደሚቻል ከፈንድድ አካውንት ፕሬስሊ ቪዲዮ ላይ መመልከት ትችላላችሁ። እዛ ነግሬያችሁ ነበርና ግን ምንድነው ብዙ ሰው ፎር ትሬዲንግ አለ ወይ ደግሞ ፎሬክስ ትሬዲንግ መምጣት የሚፈራበት ዋነኛው ምክንያት ኪሳራ አለ ብሎ ያለ ኪሳራ የትኛውም ዓለም ላይ ፕሮፊታብል መሆን አይቻልም። ችግራችን ፎሬክስ ትሬዲንግ ላይ ኮንሲስተንሲ ወይ ደግሞ ዲሲፕሊን ስለሌለን ነውና እኔ ዛሬ 4 መሰረታዊ የሆኑ ነገሮችን እነግራችኋለሁ። ይህ በጣም ህይወታችሁን የሚቀይር ነገር ነው። ህይወታችሁን ፎር ላስት አወር የሚቀይር ነገር ስለሆነ እስከ መጨረሻ ይህንን ቪዲዮ ተከታተሉ። አንደኛው ለምሳሌ አንድ ተማሪ ዩኒቨርሲቲ ተመርቆ ከዛ በኋላ ከዩኒቨርሲቲ ወጥተው ቢዝነስ ይሁን ወይ ደግሞ ተቀጥሮም ይሁን የትኛውንም ስራ ለመስራት ብሎ ዋጋ ከፍሎ እዛ ሳክሪፋይስ አድርጎ ጊዜውን እድሜውን በቃ ብዙ ነገሩን እዛ ሳክሪፋይስ አድርገው ይወጣልና ከዛ ከወጣ በኋላ የራሱ የሆነ ቢዝነስ ይሁን አይ ዶንት ኖ ቢዝነስ ኦነርም ይሁን ብቻ ዋትኤቨር ተቀጥሮ ሚስራ የሆነ ቦታ ለመድረስ ሳክሪፋይስ እያደረገ ያለው ነገር አለ። ላይክ በፎሬክስ ትሬዲንግም ዓለም ከአንድ ሊሳካልን አይችልም። ከ1 ዓመት በኋላ ሊሆን ይችላል፣ ከ2 ዓመት በኋላ ሊሆን ይችላል፣ 3 ዓመት በቃ እዛ በጣም ዋጋ የከፈልነው ነገር በደቂቃዎች ውስጥ ሊሆን ይችላሉ፣ በአንድ ቀን ውስጥ ሊሆን ይችላል፣ አይ ዶንት ኖ ብቻ በወር ውስጥ ሊሆን ይችላልና ያን የከፈልነውን ሳክሪፋይስ በአንድ ጊዜ ህይወታችንን የምንቀይርበት ኢንዱስትሪ ነው ማለት ነው ፎሬክስ ትሬዲንግ። እና ብዙ ሰዎች ለምሳሌ ጥሩ መኪና መንዳት ይፈልጋል፣ ጥሩ ቤት እንዲኖረው ይፈልጋል፣ ደግሞ በቃ ለግዠሪ ላይፍ መኖር። ነገር ግን አንድን ነገር ደፍሮ መስራት በተለይ ለምሳሌ ኢትዮጵያ ውስጥ እስካለን ድረስ የትኛው ስራ ብንሰራ ነው ያን ለግዠሪ ላይፍ መኖር የምንችለው? ኤክስፖርቲንግ ላይ ቢዝነስ ኦነር ከሆንን ወይም ደግሞ ተቀጣሪ ሆነን ብንሰራ ነው? ምን ብንሰራ ነው እንደ ማንኛውም ሰው ለግዠሪ ላይፍ መኖር የምንችለው? this is a question for all of you guys እና ይሄ ለሁላችንም መሰረታዊ የሆነ ጥያቄ ይመስለኛል። እኔ እናንተ እንድታውቁ የምፈልገው አንድ ነገር አለ። ለምሳሌ በወር 100,000 ብር ደሞዝ የሚቀበል ሰው የሚያወጣው ወጪ በወር ውስጥ እስከ 30-50 ሺህ ብር ቢሆን በአመት ስራችን ከወጭ ቀሪ ብናሰላ እስከ 1 ሚሊዮን ብር ላይ ይጠጋ ይችላል። actually think አንድ ደህና መኪና ለመንዳት አሪፍ ቤት ለመስራት ይህ በቂ ነው ብዬ አላስብም። even if 200,000 ብር የሚቀበል ሰው ራሱ ብናስላው እስከዛም ነው። ነገር ግን በፎሬክስ ትሬዲንግ ዓለም ላይ ገንዘብ ሪሊ ሜካፕ ይደረጋል። ለምሳሌ ኤቢ ማርሻልን ከተመለከትን፣ ዛኪን ከተመለከትን፣ እንደዚህ ኤክስ ስናይፐር አኑርን ብንመለከት በቀን ውስጥ $100,000 አክቹሊ $1 ሚሊዮን እንደዚሁም ደግሞ $500,000 ሊሰሩ ይችላሉ በቀን ውስጥ። አስቡት። እኛ እንዳንሰራ የሚያደርገን ነገር ነው። ይህ የመጀመሪያው ጥያቄ። ሁላችንም እንዳንሰራ የሚያደርገን ነገር የለም። መጀመሪያ እንደነገርኳችሁ ኮንሲስተንሲ ወይ ደግሞ እዛ ላይ ምንም አይነት ያለ ኪሳራ የሚጀመር ስለሚመስለን ልክ እንደገባን ያንን እነሱ የሚሰሩትን $1 ሚሊዮን ሊሆን ይችላል፣ $100,000 ብር ሊሆን ይችላል፣ ያንን መስራት ሐሳባችን እንጂ መጀመሪያ የሚያጋጥመንን ኪሳራ ወይ ደግሞ መጀመሪያ አለመሳ ማልቀስ አለ፣ ብቻ ብዙ ነገር ሊኖር ይችላልና ያን ነገር ለመገንባት አክቹሊ ፕሮሰስ ያስፈልገናል፣ ጊዜ ያስፈልገናል። ግን ምንድነው ይሄ እንዳለ አውቀን ወደዚህ ኢንዱስትሪ አንገባም። በቀን በእርግጠኝነት ገንዘብ ግን ይሰራል፣ ሜካፕ ይደረጋል በፎሬክስ ትሬዲንግ። እናንተ በኮሜንታችሁ መሰረት ስለ ፎሬክስ ትሬዲንግ ሙሉ ቪዲዮ ሰራላችኋለሁ፣ ዲቴል አስረዳችኋለሁ ማለት። ስለዚህ እኔ አሁን እንድታውቁ የምፈልገው አንድ ነገር አለ። አንድ ተማሪ ተመርቆ ከዛ በኋላ ወይ 5,000 ብር ወይ 10,000 ብር 20,000 ብር ሊሆን ይችላል፣ ዋትኤቨር 100,000 ብር ሊሆን ይችላል እና ገና ላላወቀበት ገና ላልተቀበለው ገንዘብ ገና ወደፊት ለሚሳካለት ነገር ያን ያህል ሳክሪፋይስ ማድረግ ከቻለ እኛ በፎሬክስ ኢንዱስትሪ ውስጥ ገንዘብ እንደሚሰራ አውቀን ለምንድነው 4 ዓመት 5 ዓመት 2 ዓመት even if 1 ወር ሊሆን ይችላልና መታገስ የሚያቅተን? this is the first question። ለምንድን ነው? ብዙዎቻችን እናውቃለን ገንዘብ ሜካፕ ይደረጋል። በዓለማችን የመጀመሪያው ትልቁ ማርኬት ነው በዚህ ፎሬክስ ትሬዲንግ። በቀን ውስጥ $6 ትሪሊዮን በላይ ይንቀሳቀሳል።
የኢትዮጵያ ካፒታል ብንመለከት ኦቨርሆል የ10 ዓመት በጀት ራሱ $6 ትሪሊዮን ሊሆን ይችላል። ስለዚህ ይህን ሲያስብን እዚህ ላይ ገንዘብ ሜካፕ እንደሚደረግ እያወቅን በቀላሉ ኮርሶች አክሰስ ሆኖን ሳለ እነዚህ ኮርሶችን ተምረን እዚህ ዓለም ላይ እዚህ ኢንዱስትሪ ላይ ገንዘብ ሜካፕ ማድረግ እየቻልን ገና በ20ዎቹ ዓመት ገና በ10ዎቹ ዓመት ተስፋ ቆርጠን ከዚህ ኢንዱስትሪ የምንወጣበት ምንም አይነት ነገር አልገባኝም፣ ምንም ሊገባኝም አልቻለም። ብዙዎቻችሁ ፎሬክስ ትሬዲንግ ሲባል ትሰማላችሁ፣ ትመጣላችሁ፣ ከዚህ ኢንዱስትሪ ደግሞ ቶሎ ትወጣላችሁ። ስኬታማ ሳትሆኑ ፎሬክስ ትሬዲንግን የተወሰነ ጊዜ ከሞከራችሁ በኋላ ከዚህ ኢንዱስትሪ ወጣችሁ ሌሎች ቢዝነሶችን ትሰራላችሁ። ሌሎች ቢዝነሶችን ሰርታችሁ ደግሞ በ5 ዓመት ሊሆን ይችላል፣ በ6 ዓመት ሊሆን ይችላል የራሳችሁ የሆነ ትንሽዬ ነገር ብትይዙ ነው እንጂ ስቴብል የሆነ ፋይናንሻል ፍሪደም የሆነ ላይፍ ትኖራላችሁ ብዬ አላስብም። ኦቨርኦል ኢትዮጵያ ውስጥ ከተመለከትን የትኛውም ስራ የትኛውም ቢዝነስ ስቴብል የሆነ ላይፍ ወይ ደግሞ ፋይናንሻል ፍሪደም የሚሰጠንን ቢዝነስ እኔ አላገኝ። ምናልባት ሳቲስፋይ ሊያደርገን የሚችል ነገር ሊኖር ይችላል፣ የሚያስደስተን ነገር ሊኖር ይችላል። ሳይድ ቱ ሳይድ መስራት የሚቻል ነገር ነው ፎሬክስ ትሬዲንግ። የትኛውም ዓለም ውስጥ ሆነ የትኛውም ቢዝነስ ውስጥ ሆነን ይህንን ስራ ደግሞ መስራት የምንችልበት ስራ ነው እና ሁላችሁም ይህን ኢንዱስትሪ ብትማሩበት ይጠቅማቸዋል ብዬ አስባለሁ። ከዚህ በተጨማሪ ኦንላይን ላይ የሚሰሩ በዶላር ይሁን እንጂ ፔመንቱ የሚሰሩ ብዙ ነገሮች አሉ እና እኔ ግን ያው በዋናነት ስለ ፎሬክስ ማውራት ስለምፈልግ ነው ይህንን ሀሳብ እያነሳለሁ እና በሁለተኛነት እንድታውቁ የሚፈልገው ነገር ምንድን ነው? ኦኬ ለምሳሌ 3 ዓመት ሰርተው በትሬዲንግ ዓለም ላይ ስኬታማ የማይሆኑበት ምክንያት አንደኛ ችግሩ ያለ ኮርስ መምጣታችን፣ ሁለተኛ አስበን የምንመጣው ገንዘብ እንደምሰራ እንጂ በፎሬክስ ትሬዲንግ ውስጥ ያለውን ፕሮሰስ ወይ ደግሞ ሂደቱን ሳናውቅ መተን ገንዘባችንን ኢንቨስት ብቻ ማድረግ ይህ በጣም አዋጭ አይደለም፣ በጣም የሚያከስረን ነገር ነው። ነገር ግን በዚህ ኢንዱስትሪ ውስጥ በዚህ ፎሬክስ ትሬዲንግ ኢንዱስትሪ ውስጥ ጊዜ ወስደን አጥንተን ሰርተን ከዛ በቃ ከተወሰነ ጊዜ በኋላ ላይፋችንን ፎሬቨር ቼንጅ እንደምናደርግ አንዴ ከተሳካልን አንዴ ካለፈልን እዚህ ኢንዱስትሪ ላይ መቆየት ራሱ በጣም ትልቅ ነገር ነውና ገንዘብ እንደሚሰራ አውቀን ከመጣንበት ምንም ፕሮፊታብል እንዳንሆን የሚያደርገን አንዳች ነገር። እኔ አንድ ጥያቄ ልጠይቃችሁ። ለምሳሌ ወደ አሜሪካን የሚሰደዱ ሰዎች፣ ወደ ተለያዩ አውሮፓ ሀገራት የሚሰደዱ ሰዎች ለምንድን ነው ከኢትዮጵያ የሚሰደዱ? አክቹሊ መልሳችሁ ገንዘብ ለመስራት ነው፣ ገንዘብ ሜካፕ ለማድረግ። ለምሳሌ ገንዘብ ሜካፕ ለማድረግ እስከሆነ ድረስ አሜሪካ ሄደን የሚከፈለን ገንዘብ በዶላር ነው። የዛ ፔሜንቱ ዩኬ ሄደን አውሮፓ ሀገራትን ሄደን የሚከፈለን በዶላር ነው። ነገር ግን የነሱ እነዛ አሜሪካ ወይ ደግሞ አውሮፓ ሄደው በዶላር ተከፍሎላቸው እነሱም የሚከፍሉት መልሶ በዶላር ነው። ልዩነቱ እንደዚህ ነው። ኢትዮጵያ ውስጥ ሆነን ወደዚህ ኢንዱስትሪ የምንመጣ ከሆነ የምናገኘው ዶላር ነው፣ የምንከፍለው ኢትዮጵያ ብር። ልዩነቱ እዚህ ነው። በዶላር ተከፍሎልን እኛ ደግሞ በዶላር ሳይሆን መልሰን የምንከፍለው በኢትዮጵያ ብር ነው። ይሄ ራሱ እዚህ ሆነን ከሰራን በጣም ውጤታማ የምንሆንበት አንድ አድቫንቴጅ ነው ማለት ነው። ግን ችግሩ ምንድነው? እዚህ ሀገር ላይ እያለን ሳይድ ኢንካም ያን ያህል ለምሳሌ $100 ኢንቨስት ለማድረግ እስከ 20 ሺህ ብር ያስፈልገናል። አይ ቲንክ አክቹሊ 185 አካባቢ ነው ባይናንስ ላይ እስከ 18500 ብር ያስፈልገናል ኢትዮጵያ ውስጥ ካለን ማለት ነው። ስለዚህ $100 ግን በፎሬክስ ዓለም ላይ በጣም ትንሽ ዶላር ናት። ወይ አንድ ልናጣው የምንችል ነው ወይ ደግሞ በዛውም እጥፍ መስራት የምንችለው ገንዘብ ነው ማለት። ስለዚህ በትንሹ ኢትዮጵያ ውስጥ የሚያስቸግረን ነገር ሳይድ ኢንካም ነው። ባለፈው በሌላ ቪዲዮ ላይ አውርቻለሁ። ስለዚህ ሳይድ ኢንካም ካለን $100 ኢንቨስት ማድረግ የምንችልበት አቅም ካለን፣ እንደዚሁም ደግሞ $1000 ኢንቨስት የማድረግ አቅም ካለን፣ እውቀት ካለን በዚህ ኢንዱስትሪ ላይ ከቆየንበት ገንዘብ ሜካፕ ውጭ ሀገር ላይ ያሉ ለምሳሌ እኔ ይህን ነገር በተለይ አውሮፓ ሀገር ላይ ያላችሁ ሰዎች፣ አሜሪካ ያላችሁ ሰዎች፣ ከኢትዮጵያ ውጭ ያላችሁ ሰዎች እዛ በዶላር መስራት ስለምትችሉ ወደዚህ ኢንዱስትሪ መምጣት ብትችሉ የተሻለ ነው ብዬ አስባለሁ። ለምሳሌ ማኑዋል ወርክ የምትሰሩ ሰዎች፣ የተለያዩ ስራዎችን የምትሰሩ ሰዎች እዛ ማኑዋል ወርክ ሰርታችሁ በወር የምታገኙትን ገንዘብ ወይ ደግሞ በ2 ወር የምታገኙትን ገንዘብ በዚህ ኢንዱስትሪ ውስጥ ደግሞ በቀን ውስጥ በሰዓታት ውስጥ መስራት ትችላላችሁ። ግን ሳይድ ቱ ሳይድ እየሰራችሁ ስለ ፎሬክስ ትሬዲንግ ብትማሩ፣ ፎሬክስ ትሬዲንግ ላይ ትኩረት ሰጣችሁ አቴንሽን ሰጣችሁ ብታውቁበት የተሻለ ነው ብዬ አስባለሁ። ምክንያቱም ስለዚህ ከዚህ ኢንዱስትሪ ምንም አይነት ነገር
ንቅንቅ አያደርገኝም ብዬ አስባለሁ። እና እናንተም ውጭ ሀገር ያላችሁ ሰዎች እንደዚሁም ደግሞ ሀገር ውስጥ ያላችሁ ሰዎች የመሄድም ቻንስ ያላችሁ ሰዎች ስለዚህ ነገር በስፋት በደንብ ብታስቡበት የተሻለ ነው ብዬ አስባለሁ። በሶስተኛነት ደግሞ የሚነግራችሁ ነገር ለምሳሌ አንድ ሰው ወደ ገንዘብ ለመስራት የትኛውንም አይነት ሳክሪፋይስ ይከፍላል፣ የትኛውንም አይነት ነገር ያደርጋል ገንዘብ ለመስራት ማለት ነው። ሶ ለምሳሌ የ3 ዓመት ትሬኒንግ ሊወስድ ይችላል፣ የ4 ዓመት ትሬኒንግ ሊወስድ ይችላል። ነገር ግን እንደዚህ የሚያደርገው ወደፊት ስለሚያገኘው ገንዘብ እያሰበ ታዲያ ከ3 ዓመት በኋላ ከ4 ዓመት በኋላ በዚህ ኢንዱስትሪ ውስጥ በጣም ፕሮፊታብል ሆነ ለግዠሪ ላይፍ ለመኖር እንደሚያስችልን ካወቅንበት ለምንድነው 4 ዓመት 5 ዓመት እዚህ ኢንዱስትሪ ላይ እንዳንቆይ የሚሆን? ኦኬ አሁን ለምሳሌ እኔ የሆነ ነገር ባጣ ከሌለኝ ነው ያጣሁት፣ ያገኙትን ነገር አላጣውም። ምናልባት ለምሳሌ ኤጁኬሽን ሳክሪፋይስ ላደርግ እችላለሁ፣ እያጠናው እዛ ጊዜን ላጠፋ እችላለሁ። ግን አይ ነው አንድ ቀን ደግሞ በቃ ላይፍን የቤተሰብን ላይፍ የሰመዲ ኤንቫይሮንሜንታል ቼንጅ እንደምናደርግ አውቀንበት ወደዚህ ኢንዱስትሪ ካመጣን በጣም ተጠቃሚ እንሆናለን። እና ፎሬክስ ትሬዲንግ በአክቹሊ መማር የምትፈልጉ ነፃ ኮርስ አሁን በቴሌግራም ፍሪ ቴሌግራም ቻናል ላይ ፖስት እናደርጋለን። ምናልባት የምትፈልጉ ፎሬክስ ትሬዲንግ ኮርስ ማግኘት የምትፈልጉ ሰዎች እኔን አውሩኝ፣ ኢንቦክስ ላይ አውሩኝ፣ ኮሜንት ላይ ጻፉልኝ። እኔ ፍሪ ኮርስ የምትማሩበት በጣም ኢትዮጵያ ውስጥ ይጠቅማቸዋል የዚህን ሰው ኮርስ ብትማሩ ብዬ የምላችሁን ኮርስ አድቫይዝ አደርጋቸዋለሁ። እኔ ራሴ እዛ ቻናል ላይ አደረጋቸዋለሁ። በኢንቦክስ አውሩኝ፣ በጣም ይጠቅማቸዋል። በነፃ ተምራችሁ በነፃ ገንዘብ መስራት ስለምትችሉ ይህንን ኮርስ ለማግኘት ኢንቦክስ ላይ አውሩኝ፣ ኮንታክት አድርጉኝ። በሌላ ቪዲዮ ደግሞ እንመለሳለን። እስከዛ ባይ